እንደለመደ አንድ ሰውዬ ይጻጋለን አያችዋ። እና እነዚህ ጀግና አባቶች ታሪክ ሰርተዋል። ዜናውን ሁላችሁም አዳም ወይኔ እናቴ ጉድ እኮ ነው የሰማነው። ወላይታ ውስጥ አለ እንደለመደ አንድ ሰውዬ ህፃኑን ደፍር ስትለው ቱቦውን ቆርጣ በእጅ አንጠልጥሎ ወደ ቲክታከር ወይ ፌስቡክ አይተሻል እንደ ወላይታ ለወላይታ ሲጡ እስቲ አንድ ሁለት አመት ወላይታ ትብራል እስቲ ጋይስ። አቶ አማራና አቶ ኦሮሞ ግርግር ብቻ ነው ማሽ ፋይዳ ትንኔት እኮ ዜሮ ሁለት ደውሌት ዜሮ ናቸው ሁለቱም። ኦሮሞና አማራ ማማራት አይችሉም። خلاص ምንችለው ወላይታ ነው። አገሩ አስከበረ። ወላይታ እኮ ጀግና ሀገር ናት። ልንገራቸው ኃይለማርያም ደሳለኝ ተሰጠ። አንጎ ማለት ነው። አንጎ ወይ ምንድነው በአማርኛ ለኃይለማርያም ተሰጠ መንግስትነት ማለት ነው። ኢትዮጵያ እንድትፈርስ አይቶ ከዛ አያ የሱ መንፈስ ነገራ አባቴ ተው ይሄ አገርክን እንዳታስቆሽሸው ኢትዮጵያ ትወርቃለች ትበጣበጣለች ብሎ ትግራይ ስትወርቀው ያዝልኝ ብሎ መሌ ሰጠው ለሱ ማለት ነው። ተሰጠ ያዝ ትንሽ አገር ያዝ እስቲ ብሎ ሲሰጠው ኃይለማርያም ደሳለኝ ወላይታ ነው እንግዲህ ምን አለ እቺ ሀገር ተሰማ ሰውየው አይቶ ነው ነገራ እግዚአብሔር ነገረ ለሱ ኢትዮጵያ ልብ ትበጠበጥ ነው ከትግራይ እጅ ስለወጣች አሁን ኢትዮጵያ ወደ ውርቅና ስለምትሄደው በጣም ከባድ ስለሆነ ውጣ ብሎ የወላይታ አብዳርና የወላይታ አብላክ አወጣ። ማንን ወጣ። ከዛ አገራቸውን አከብሮ ማንንም አይገፋቸው ማንንም አይመታቸው ዘጥነጣ ብሎ ኩርት ብሎ ነው የሚኖሩት ወላይቶች ማለት ነው። አሁን እንደ አማራና እንደ ኦሮሞ ቦታ እንደ አማራና እንደ ኦሮሞ አገር ውስጥ ኦሮሞ አገር ውስጥ እንደዚህ አባቱ ልጁ እንደሚደፍረው አማራ ውስጥም ኦሮሞ ውስጥም አባት አማራ እንደሚደፍረው ለመደፈር ገባ አንዱ ሊያስከትሉ ይችላሉ። ይሄ አሁን ብልቱ የተቆረጠው ሰውዬ ወንጀሉን አለመፈጸሙ ፕሩፍ ቢደረግና ነፃ ቢሆንስ ብልቱ ይመለስለታል? አይመለስለትም። ህገወጥነትን እንድንለማመደው ያደርገናል። በህጋችን በፍርድ ቤቶቻችን ላይ ኮንፊደንስ እንዳይኖረን እንዳንተማመንባቸው ህገኛውም ተጠርጣሪ ደግሞ ዲው ፕሮሰስ የማግኘት መብት አለው። ህጉን በተከተለ መልኩ ፌር ትራያል ሊያገኝ ይገባል። ፕሪዘምፕሽን ኦፍ ኢኖሰንስ እስኪወሰንበት ወንጀለኛ እስኪባል ድረስ እንደ ወንጀለኛ ትሪት ሊደረግ አይገባም። ካልሆነ